ከአላማጣ ተራሮች እስከ ዓለም አቀፍ የፖለቲካ መድረኮች፣ ከዩኒቨርሲቲ መምህርነት እስከ የጦር ግንባር ቃል አቀባይነት፣ ከክልል ፕሬዝዳንትነት እስከ ጠቅላይ ሚኒስቴር አማካሪነት ስሙ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ በተደጋጋሚ ተነስቷል። አንዳንዶች በቃላት አጠቃቀሙና በፖለቲካ ብስለቱ ያደንቁታል፣ ሌሎች ደግሞ በውሳኔዎቹና በአቋሞቹ ይተቹታል። እርሱ ጌታቸው ረዳ ነው። ዛሬ በዚህ ቪዲዮ የዚህን አነጋጋሪ ፖለቲከኛ ውስብስብ ጉዞ እንቃኛለን። ከልጅነቱ ጀምሮ እስከ ዛሬ ድረስ ያለውን የህይወት መስመር፣ የትምህርት ዝግጅቱን፣ በፖለቲካው ዓለም ውስጥ የነበረውን ፈጣን እድገት፣ በጦርነት ጊዜ የነበረውን ሚናና አሁን ያለበትን ሁኔታ በጥልቀት እንመለከታለን። ጌታቸው ረዳ ማን ነው? የፖለቲካ ፍልስፍናውስ ምንድነው? በኢትዮጵያ ፖለቲካ ላይ ያሳደረው ተጽዕኖ ምን ያህል ነው? አብራችሁን ቆዩ። የጌታቸው ረዳ ታሪክ የሚጀምረው በደቡብ ትግራይ አላማጣ ከተማ ውስጥ ነው። ሰኔ 1967 ዓ.ም ነበር የተወለደው። በልጅነቱ ከኩዮቹ በተለየ ሁኔታ ከመጽሐፍት ጋር ጥብቅ ቁርኝነት እንደነበረው ይነገርለታል። ይህ የማንበብ ፍቅሩ ለወደፊት የሕግና የፖለቲካ ሕይወቱ ጠንካራ መሰረት እንደጣለለት ብዙዎች ያምናሉ። የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማውና በአዲስ አበባ ታዳጊዋ ኢትዮጵያ ትምህርት ቤት ካጠናቀቀ በኋላ ለከፍተኛ ትምህርት ወደ አዲስ አበባ ዩኒቨርሲቲ አመራ። በ1985 ዓ.ም ከታወቁ የሕግ ምሁራን አንዱ ለመሆን የሚያስችለውን የሕግ የመጀመሪያ ዲግሪውን ተቀበለ። ነገር ግን የእውቀት ጥማቱ በዚህ አላበቃም። በ1990ዎቹ መጀመሪያ ላይ ወደ አሜሪካ በማቅናት ከአላባማ ዩኒቨርሲቲ በሕግ የሁለተኛ ዲግሪውን በመያዝ የሕግ እውቀቱን የበለጠ አዳበረ። ይህ የትምህርት ዝግጅት ለወደፊቱ በፖለቲካው መድረክ ላይ ለሚኖረው የክርክርና የማሳመን ችሎታ ከፍተኛ አስተዋጽኦ አድርጓል። ከአሜሪካ ከተመለሰ በኋላ ጌታቸው ረዳ እውቀቱን ለቀጣዩ ትውልድ ለማካፈል ወደ መቀሌ ዩኒቨርሲቲ በማቅናት የሕግ መምህር ሆነ። በዩኒቨርሲቲው በነበረው ቆይታ በሕግ ፋኩልቲ ውስጥ ጉልህ ሚና እንደነበረው ይነገራል። ነገር ግን የፖለቲካው ዓለም ጥሪ እያየለ መጣ። ከብዙዎቹ የህወሓት አመራሮች በተለየ ጌታቸው ረዳ በትጥቅ ትግሉ ውስጥ አልተሳተፈም። ነገር ግን በፓርቲው ውስጥ የነበረው እድገት ፈጣን ነበር። በኢህአዴግ ዘመን በተለያዩ የመንግስት ኃላፊዎች ላይ አገልግሏል። በተለይም በውጭ ጉዳይ ሚኒስቴር ውስጥ በፐብሊክ ዲፕሎማሲ ዘርፍና በኋላም በጠቅላይ ሚኒስቴር ኃይለማርያም ደሳለኝ ካቢኔ ውስጥ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር በመሆን ይታወቃል። በዚህ ወቅት በመንግስት አቋሞች ላይ በሚሰጣቸው መግለጫዎችና በሚታይበት የአነጋገር ዘይቤ ትኩረትን መሳብ ችሎ ነበር። ይህ ወቅት በብሔራዊ ፖለቲካ ውስጥ ስሙ ጎልቶ እንዲወጣ ያደረገበት ጊዜ ነበር። የኢህአዴግ መፍረስና በፌዴራል መንግስቱና በህወሓት መካከል የነበረው ልዩነት እየሰፋ መምጣቱን ተከትሎ ጌታቸው ረዳ ወደ መቀሌ ተመለሰ። ብዙም ሳይቆይ በሰሜን ኢትዮጵያ ጦርነት ተቀሰቀሰ። በዚህ አስከፊ ወቅት ጌታቸው ረዳ የህወሓት ዋና ፊትና ድምጽ ሆኖ ብቅ አለ። በእንግሊዝኛ በአማርኛና በትግርኛ ቋንቋዎች ባለው ብቃት የህወሓትን አቋም፣ የጦርነትን ሂደት እና የድርጅቱን ፍላጎት ለሀገር ውስጥና ለዓለም አቀፍ ማህበረሰብ በማስረዳት ግንባር ቀደም ሚና ተጫውቷል። የሱ መግለጫዎች በብዙዎች ዘንድ በጉጉት ይጠበቁ ነበር። አንዳንዶች እንደ ፕሮፓጋንዳ ሲፈርጇቸው፣ ሌሎች ደግሞ እንደ አስፈላጊ የመረጃ ምንጭ ያዩዋቸው ነበር። ቃላቶቹ የጦርነቱን ገጽታ በመቅረጽ ረገድ ከፍተኛ ተጽዕኖ ነበራቸው። ጦርነቱ ወደ ሰላም ድርድር ሲያመራ ጌታቸው ረዳ በድጋሚ ቁልፍ ሚና ነበረው። በደቡብ አፍሪካ ፕሪቶሪያ በተካሄደ የሰላም ድርድር ላይ የህወሓትን ልዑካን ቡድን በመምራት ለጦርነቱ ማብቃትና ለሰላም ስምምነቱ መፈረም የበኩሉን አስተዋጽኦ አድርጓል። ይህ ምዕራፍ በፖለቲካ ህይወቱ ውስጥ ሌላ ወሳኝ ምዕራፍ ነበር።
زعبيني مريت نايزيرو سنست بوبو عد حكي حاولت زاد كالعبد حوسي مسعد شمدحون معريقا የፕሪቶሪያው የሰላም ስምምነትን ተከትሎ የትግራይ ክልልን ወደ ሰላምና መልሶ ግንባታ ለማምራት ጊዜያዊ አስተዳደር ተቋቋመ። ጌታቸው ረዳ ይህንን ከባድ ኃላፊነት በመቀበል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ ተሾመ። ነገር ግን የፕሬዝዳንትነት ዘመኑ ቀላል አልነበረም። ከባድ ፈተናዎች ገጥሞት ነበር። አንደኛውና ዋነኛው በራሱ በህወሓት ውስጥ የተፈጠረው የውስጥ ፍጥጫና አለመግባባት ነበር። በአመራሩ ላይ ጥያቄዎች ተነስተው ነበር። የአስተዳደሩን ስልጣን ለመገዳደር የሚሞክሩ ኃይሎችም ነበሩ። በተጨማሪም ክልሉን ከጦርነት ማገገም፣ የተፈናቀሉትን መመለስ፣ የጸጥታ ሁኔታውን ማረጋጋትና ሰብአዊ እርዳታን ማዳረስ ትልቅ ፈተናዎች ነበሩ። እነዚህ ውስብስብ ችግሮችና የውስጥ ጫናዎች ጌታቸው ረዳ ከፕሬዝዳንትነት ስልጣኑ እንዲለቅ አስገድደውታል። ይህ ወቅት በህወሓትና በጌታቸው ረዳ መካከል የነበረው የረጅም ጊዜ ግንኙነት መቋረጡን ያሳየ ነበር። መቅለከሜላ ዜማና ፍቆት ከዚመላ ዛወለላ ከትግራይ ፕሬዝዳንትነት ከለቀቀ በኋላ ብዙዎች የጌታቸው ረዳ ቀጣይ የፖለቲካ እርምጃ ምን ሊሆን እንደሚችል ይገምቱ ነበር። መልሱ ብዙም ሳይቆይ መጣ። ባልተጠበቀ ሁኔታ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ ተሾመ። ይህ ሹመት በኢትዮጵያ ፖለቲካ ውስጥ አዲስ ምዕራፍ የከፈተና የተለያዩ አስተያየቶችን ያስነሳ ነበር። ጌታቸው ረዳ በህግ እውቀቱ፣ በዓለም አቀፍ ግንኙነት ልምዱና በፖለቲካዊ በስለት የሚታወቅ ሰው ነው። ጉዞ በስኬቶች በውዝግቦችና በፈተናዎች የተሞላ ነው። ካላማጣ እስከ መቀሌ፣ ከአዲስ አበባ እስከ ፕሪቶሪያ የሱ ታሪክ የዘመናዊቷ ኢትዮጵያ ውስብስብ የፖለቲካ ገጽታ ነጸብራቅ ነው። حمسافول أنت حليت نملا سيترف قليلا نباخي مغلا ወደፊት ምን ይዞ ይመጣል? በኢትዮጵያ ፖለቲካ ውስጥስ ምን አይነት ሚና ይጫወታል? ጊዜ ብቻ ነው መልሱን የሚሰጠን። ነገር ግን አንድ ነገር እርግጥ ነው። ጌታቸው ረዳ በኢትዮጵያ ፖለቲካ ውስጥ በቀላሉ የማይረሳ አሻራ ትቶ አልፏል። ወደፊትም ታሪኩ መጻፉን ይቀጥላል።